ትርፋማ ስራን እንዴት ቀጣይነት እንዲኖረው አድርገን እንስራ? ስኬታማ የሆነው ስራችን ወይም ንግዳችን ከቀናት ወይም ወራት ባሻገር ስኬታማ እንደሆነ ለዓመታት በቀጣይነት ያለማቋረጥ ትርፋማ ሆኖ እንዲቆይ አድርገን እንዴት ልንገነባ እንችላለን? ሰላም፣ አብርሃም ነኝ። ይህን ቪዲዮ ስትመለከቱ ሰብስክራይብ፣ ሼር ማድረጋችሁ እንዳትዘነጉ። በእውነት ሰብስክራይብ ካደረጋችሁ ለጋስ ናችሁ። ሰብስክራይብ አድርጉ። መልካም፣ እስኪ ወደ ነጥቦቻችን እንመለስ። አንደኛ፣ ስታርት ስሞል ግሮው ስማርት። ምንድን ነው እዚህ ጋር ልንገነዘብ የምንችለው? በትንሹ ጀምረህ ወይም ከትንሽ ተነስተህ ቀስ በቀስ በብልሃት ማደግ ነው። ብዙ ሰዎች ቢዝነስ እንደጀመሩ ቶሎ ከገበያ ይወጣሉ ወይም ይከስራሉ። ምክንያቱም እንደሆነ ታውቃለህ? ባልጠና መሰረት ላይ በትልቁ ስለሚጀምሩ ነው፣ ወይም በስፋት ስለሚጀምሩ ነው። ቀጣይነት ያለው ስራ ባለቤቱ ምንም ያክል ገንዘብ ቢኖረውም ከትንሽ ይጀምራል። ከገንዘብ ብዛት ሳይሆን በችሎታ ይጀምራል። ብዙ ደንበኞች ባይኖረውም ከአንድ ሰው ይጀምራል። ቀስ እያልክ ስራህን ስታሳድግ ቀስ በቀስ ትማራለህ፣ ቀስ በቀስ ትፈተናለህ፣ ቀስ በቀስ ከፈተና የመጡትን ስህተቶችህን በማወቅ ታስወግዳለህ። በዚህ መልኩ በትንሹ መጀመር፣ በብልሃት ማደግ ይሄ አንተን ቀጣይነት እንዲኖረው ያደርጉሃል ማለት ነው። ያንተን ስራ ቀጣይነት እንዲኖረው ያደርጉሃል ማለት ነው። በሁለተኛነት ትክክለኛ ችግሮችን ወይም ትክክለኛ ችግሮች ላይ ትኩረት ማድረግ ነው። ለምሳሌ አንድ ቢዝነስ ቀጣይነት ሊኖረው የሚችለው ሰዎችን በየቀኑ ችግር የሆነባቸውን ወይም ደግሞ እየፈተነ ያለውን ሁኔታ በመረዳት ማቃለል ስትችል ነው። ለምሳሌ ሰዎች በመደበኛነት ምን ይፈልጋሉ? ወይም ደግሞ በዙሪያ ወይም በአካባቢ ሰዎችን ምን አይነት ተስፋ አስቆራጭ የሆነ ችግር አለ? ሌላ በተጨማሪ ምን አይነት አገልግሎት ከሌሎች ሰዎች ወይም ከሌሎች ባለሙያዎች በተለየ ልሰጥ እችላለሁ ብለህ መገንዘብ አለብህ። አንድ ነገር ልብ እንበል። እውነተኛ ችግሮችን መፍትሄ ሰጪ ሰው ስትሆን ደንበኞች ያለማቋረጥ ለችግሮቻቸው መፍትሄ ፍለጋ ወደ አንተ ይመጣሉ። ይሄ ሁለተኛው ያንተን ቀጣይነት ያለው ስራ እንድትሰራ ከሚያደርጉ መካከል አንዱ ነው ማለት ነው። ሶስተኛ ነጥብ፣ በግምት አትስራ። ቀጣይነት ያለው ስራ ለመስራት በግምት አይሰራም። ወይም ሂሳብ ወይም ደግሞ ስሌት ያስፈልግሃል። አንዱ እንደሆነ ማወቅ አለብህ። ይሄ በስሌት መስራት አንዱ እንደሆነ ማወቅ አለብህ። ምን ያክል ታወጣለህ፣ ምን ያክል ታገኛለህ፣ ምን ያክል ታተርፋለህ የሚሉትን መሰረት አድርገህ መስራት አለብህ ማለት ነው። ምንም እንኳ አንድ ነገር ልብ ማለት ያለብን ነገር፣ ምንም እንኳ ባትወደውም ብዙ ሰዎች ሂሳብ ምዝገባን መመዝገብን ብዙ ላይወዱት ይችላሉ። በትንሹም ቢሆን ግን መመዝገብ አለብህ። ብዙ ጊዜ ቢዝነስ ኪሳራ ውስጥ የሚገባውና ውድቀት የሚከተላቸው ትክክለኛ የሆነ የቁጥጥር ስርዓት ወይም ደግሞ የገንዘብ ቁጥጥር ስርዓት ባለመኖሩ ነው። ይህንን የምታደርግ ከሆነ አሁንም የስራ ስኬት ቀጣይነት ሊኖረው ይችላል ማለት ነው። አራተኛ ነጥብ፣ ተመሳሳይ ጥረት ያለው አቅርቦት ይኑርህ። ተመሳሳይ ጥራት ያለው አቅርቦት በምታቀርብበት ጊዜ ደንበኞች ወደ አንተ ሊመጡ የሚችሉት በአንተ ሲተማመኑ ብቻ ነው። ስለዚህ የስራህን ጥራት በተሻለ ሁኔታ ጠብቅ። አገልግሎትህን ሪስፔክትፉል ይሁን። አንተ የምታገለግለው ለተገልጋዮችህ ጀስት ሪስፔክትፉል መሆን አለበት፣ ክብር መስጠት አለብህ። ሶስተኛ ነጥብ ደግሞ ከደንበኞችህ ጋር ያለህ ግንኙነት ወይም ለደንበኞችህ ታማኝ መሆን ነው። አንድ ነገር ማስተዋል ያለብን በአሁኑ ሰዓት በሀገራችን ስኬታማ ወይም አሸናፊ ቢዝነሶች በርካሽ በመሸጣቸው ብቻ ሳይሆን ተደራሽ መሆናቸውን መሰረት አድርጎ ነው። ይህንንም ስታደርግ ቀጣይነት ያለው ስኬት አንተ ጋር ይቆያል ማለት ነው። ወይም የስራ ስኬት ከአንተ ጋር ለረጅም ጊዜ ይቆያል ማለት ነው። አምስተኛ፣ ታማኝ ደንበኛ ማፍራት። ታማኝ ደንበኞችን በምታፈራበት ጊዜ ለምሳሌ የአንድ ጊዜ ገበያተኛ ወይም ገዢ ደንበኛ ሊሆን አይችልም። ነገር ግን በመደጋገብ ወደ አንተ ሊመጡ የሚችሉ ሰዎች ያስፈልጉሃል። እነርሱም በደንበኞች ልክ መንከባከብ፣ ፈጥነህ ለነሱ ለደንበኞች ፈጥነህ ምላሽ መስጠት፣
ስህተቶችን ቶሎ ብሎ ማረም፣ ደንበኞችህ ላይ የሰራኸውን ስህተት ቶሎ ብለህ ማረም። ስህተቶችን ቶሎ ብሎ ከማረም ወደ አንተ ሰዎችን ደንበኞችን ሪስፔክት እያደረግካቸው እንደሆነ በመገንዘብ ወደ አንተ ይመጣሉ። ሌላው በመጠኑም ቢሆን አድናቆት መስጠት፣ ለደንበኞችህ ምን ያክል ካንተ ጋር ትኩረት እንዳላቸው አድናቆት መስጠት። በተቻለ መጠን ይህንን ማድረግ አለብህ። ከዚህ ባሻገር ልብ ማለት ያለብህ አንድ ተመላልሶ የሚገዛ ደንበኛ ከ10 አዲስ ገበያተኞች የተሻለ መሆኑን ማወቅ አለብህ ማለት ነው። ይሄ 5ኛው ነጥብ ደንበኞችን ማፍራት ያንተን ስኬታማ ስራ ቀጣይነት እንዲኖረው ከሚያደርጉ መካከል አንዱ ነው ማለት ነው። 6ኛው ነጥብ ከለውጥ አጋር ጋር አብረህ መጓዝ ወይም ደግሞ ከለውጥ ጋር ይቺ ዓለም ተለዋዋጭ ናት። ስለዚህ ለውጥ በተለያየ ሰዓት በሚከሰትበት ሰዓት ከዚህ ከለውጥ ጋር አብረህ መጓዝ የምትችልበትን መንገድ እንትን ማለት አለብህ ማለት ነው። ቀጣይነት ያለው ቢዝነስ ወይም ደግሞ ቢዝነስ ቀጣይነት ያለው ሲሆን ፍሌክሲብል ሊሆን ይችላል። ዓለም ተለዋዋጭ ናትና ዋጋ ከፍ ዝቅ ይላል። የደንበኞች ፍላጎትም ይቀያየራል። ማወቅ ያለብን ይህን መሰረት አድርገህ ምርትህን ወይም አገልግሎትህን ማስተካከል ይጠበቅብሃል። አገልግሎትህን ፍሌክሲብል ብታደርግ ወይም ደግሞ ከዘመኑ ጋር ብታዋህድ ያንተ አገልግሎት ማስተካከል የሚጠበቅብህ ከዚህ አንጻር ነው። ምክንያቱም ቢዝነስህ ቀጣይ መሆን አለበት ማለት ነው። 6ኛው ከለውጥ ጋር አብረህ መጓዝ አንዱ የአንተን ሰስተኔቢሊቲ ያማከለ ይሆናል ማለት ነው። በ7ኛ አዳዲስ ነገሮችን በስራ ላይ መፍጠር። አንተ በምትሰጠው አገልግሎት ወይም ደግሞ ስራ ላይ ያለማቋረጥ አዳዲስ ነገሮችን መፍጠር አለብህ። ለምሳሌ ቢዝነስህ ወይ አንተ ለውጥ ከማድረግ በፊት እንዲሞት አታድርግ። ቢዝነስህ ቶሎ አይተህ አንተ በስራህ ላይ ምን አይነት ነገር ለውጥ አድርጌ ይህንን ልታደገው እችላለሁ የሚለውን ነገር ከግምት ውስጥ አስገብተህ መሄድ አለብህ። ምንጊዜም አንድ ነገር ጠይቅ። በአሁኑ ሳምንት ምን ላሻሽል? ስራህ ላይ ሆነህ በአሁኑ ሳምንት ምን ላሻሽል? ቢዝነሴን ለማሳደግ ምን አይነት አዲስ ሀሳብ ላምጣ ብለህ ማሰብ አለብህ። ምክንያቱም ያለማቋረጥ ለለውጥ ስትሰራ ውጤትህ ያለማቋረጥ ይሆናል። ስለዚህ ቢዝነስህ ውጤታማነት እንዲቀጥል አንደኛ በትንሹ ጀምር፣ የስራ ዲሲፕሊን ይኑርህ፣ ለውጥ ላይ አተኩር። ለበለጠ ተመሳሳይ ትምህርቶች ወይም ደግሞ ነጥቦች በቢዝነስን መሰረት ባደረገ ከኛ ጋር ለመካፈል ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። አመሰግናለሁ። ሰብስክራይብ በማድረጋችሁ በእውነት በጣም ነው የማመሰግነው። ወደ 90% የሚሆኑ ተመልካቾች ሰብስክራይብ አያደርጉም። እያደረጋችሁ አመሰግናለሁ። ያላደረጋችሁም እንደምታደርጉ ተስፋ አደርጋለሁ። ምንም የሚያስከፍል ነገር የለውም። ሰብስክራይብ አድርጉ። መልካም ሰላም ሆኑ። ቻው